ሶስተኛ 0.0234 እዚህ ላይ 0.8 ሲቀነስ 0.8 ሲቀነስ 0.2314 ይሄን መቀነስ ነው። ይሄን ቁልቁል መቀነስ እንችላለን። ቁልቁል ስንቀንሰው 0.8 ሲቀነስ 0 አሁን እዚህ ላይ ስንጽፍ እያንዳንዱን ከነጥብ ቀጥሎ ወይም ከአስርዮሽ ነጥብ ቀጥሎ ያሉትን ቁጥሮች በጥንቃቄ በመደዳቸው መጻፍ አለብን። ስለዚህ ከ0 ነጥብ ቀጥሎ ማን ነው? 2 ነው። ከዛ እንቀጥላለን 3 አለን፣ 4 አለን፣ 1 አለን፣ 4 አለን። ከዛ ከላይ የለም። ከሌለ በምን ነው የምንሞላው? በዜሮ። በእያንዳንዱ አቅጣጫ ማን እንሞላለን? 0 እንሞላለን። ከዛ በኋላ ቁጥሮቹ እንግዲህ በብድር ይቀናነሳሉ፣ በብድር ይደማመራሉ። ሲቀነሱ በብድር ነው፣ ሲደመሩ ደግሞ ባንድ አለኝ። ስለዚህ ይቺ 8 ከነጥብ በቀኝ በኩል ያለች 8 ለነዚህ ዜሮዎች እያበደረች ለመጀመሪያ በአካባቢዋ ለምትገኘዋ ዜሮ ታበድራለች። አሁንም እቺ ተበድራ ለዚህኛዋ ታበድራታለች። ለዚህ ቁጥሮች እንደ ሰው አይደሉም፣ በጣም ይበዳደራሉ። በደንብ ነው አንዱ ለአንዱ የሚተዛዘኑ። እኛም እንደዚያ እንድንሆን ነው አሳስባችሁ እዚህ ላይ። ስለዚህ ይቺ ተበድራ ያበደረቻት ይቺ ስንት ሆነች? 10 ከ10 4 ስንት ሆነ? 6 ይቺ ስንት ነች? ስላበደረች 10 የነበረችው 9 ስለሆነች 9 8 ሆነ ማለት 8። ከዛ ይቺ ስንት ሆነች? 9 ከ9 3 ስንት ነው? 6 ይቺ ስንት ነች? ስላበደረች 7 ሆናለች። ከ7 2 ስንት ነው? 5 ነጥብ እናደርጋለን ማለት ነው። ስለዚህ ስንት ሆነልን ልዩነቱ? 0.5686 የሚል ምርጫ ሂደን እንመርጣለን። ይሄም የጥያቄው መልስ ለ ነው። ለ0.5686 ይሆናል ማለት ነው። ይሄንን ሂደን እንመርጣለን ማለት ነው። ሌሎቹ ምርጫዎች መልስ አይሆኑም ማለት ነው። 24ኛ አልማዝ ስድስተኛ ክፍል ተማሪ ነች። አልማዝ 6ኛ ክፍል ተማሪ ነች። አልማዝ ከቀረቡላት 30 የሂሳብ ጥያቄዎች ውስጥ 24ቱን በትክክል ብትመልስ አልማዝ በትክክል የመለሰችው ጥያቄ ብዛት በመቶኛ ስንት ነው? የተሰጠ እንላለን። የተሰጠ ጠቅላላ ጥያቄ የጥያቄ ብዛት ስንት ነው? 30 ጥያቄዎች ተሰጥተዋል። የመለሰችው አልማዝ የመለሰቻቸው ጥያቄዎች የመለሰቻቸው ስንት ናቸው? 24። የተመለሱ ጥያቄዎች በፐርሰንት በመቶኛ መፍትሄ ስለዚህ ጠቅላላው ጥያቄው ስለተሰጠንና አልማዝ የመለሰችው ስለተሰጠን ስለዚህ ብናደርገው የሚፈለገው የመለሰቻቸው በፐርሰንት ስንት ናቸው ነው የሚፈለገው። ማን ነው የመለሰቻቸው ጥያቄዎች በፐርሰንት ስንት ነው የተባለ። ስለዚህ ምንድነው የምናደርገው?
የተመለሱ ጥያቄዎችን 24 ሲካፈል ለጠቅላላው ለ30 ሲባዛ በመቶ መቶኛ አድርገን ካልኩሌት እናደርጋለን ማለት ነው። ስለዚህ እዚህ ላይ ማካፈል እንችላለን። በ6 ስንት ይደርሳል? 4 በ6 ስንት ሆነ? 5 ስለዚህ ይሄ ማለት በሌላ አባባል 4/5ኛ ኦኬ ሲባዛ በመቶ መቶኛ ነው። መቶኛ አሁን እዚህ ጋር መቶን እዚህ ጋር 400 ማለት እንችላለን። 400ን ለ5 ማካፈል እንችላለንና ኦቨር 100 ማድረግ እንችላለን። አሊያም ደግሞ ይሄንን ማካፈል ይሄን ስናካፍለው ምንድነው የሚመጣ? 4 ለ5 ስናካፍለው 0.8 ይመጣል። ሲባዛ በምን በመቶ መቶኛ ይመጣል ማለት ነው። ስለዚህ እቺ 0 እቺን ነጥብ ታስወጣታለች። ከዛ 8 ሲባዛ በ10 ሲካፈል ለማን ሆነ? ለመቶ። ይሄ ማለት 80 ስንተኛ? መቶኛ ነው ማለት። በሌላ አባባል ይሄ ምን ማለት ነው? 80% ማለት 80%። ስለዚህ ከተጠየቀቻቸው ጥያቄዎች 80%ን መልሳለች ማለት። አልማዝ ከተጠየቀቻቸው 30 ጥያቄዎች 24ቱን ነው የመለሰች። ወደ መቶኛ ስንቀይረው ወይም ደግሞ ወደ ፐርሰንት ስንቀይረው ምን ሆነ ማለት ነው? 80%ን መልሳለች ብለን እንናገራለን ማለት ነው። ምርጫችን ሀሌታ ሀ 60 ለ80 ሐመር ሀ 70 መ85 ይላል። 80 የሚለው ይመረጣል። ለ80% የሚለው ምርጫችን ይሆናል ማለት ነው። ሌላው 25ኛ ነው። 25ኛ በሲቀነስ 0.6 እኩል ይሆናል 2.50 ነው የሚለን። ስለዚህ መቀነስ እንግዲህ እዚህ ጋር ተለዋዋጭ አለ። የተለዋዋጩን ዋጋ ፈልጉ ነው፣ የበን ዋጋ ፈልጉ ነው። ስለዚህ ይሄ መቀነስ ስለሆነ ተመሳሳይ ቁጥሮች ስለሆኑ ቁጥሮችን ከቁጥሮች መደመር ቁጥሮችን ከቁጥሮች መቀነስ ስለሆነ እዚህ ላይ መቀነስ ነው፣ መደመር እናደርጋለን። በእኩል ይሆናል እና 2.5 0 ሲደመር 0.6 እናደርጋለን ማለት። አሁን ይሄ ቅድም እንዳልኳችሁ ከነጥብ ቀጥለን ወይም ከአስርዮሽ ነጥብ ቀጥሎ ያለው ቁጥር ስናስቀምጥ በጥንቃቄ ማስቀመጥ አለብን ማለት። ስለዚህ ቁልቁል እስኪና እንደምራቸው ቁጥሮቹ 2.50 ሲደመር አለና 0.6 6 አሁን በዚህ 0 አቅጣጫ መጻፍ የለባትም። ለምን? ከነጥቡ ቀጥላ ካለችቱ ጋር ጓደኛዋ ጋር ነው አቅጣጫ መጻፍ ያለባት 6። ካልሞላለንስ ካልሞላ 0 ነው የምንሞላበት፣ ከሌለ 0 እንሞላለን ማለት። ይህ አስርዮሾችን የመደመር እና የመቀነስ ህግ ነው። ስለዚህ አሁን ቁልቁል መደመር ነው። 0 ሲደመር 0 ነው ማለት 0። 5 ሲደመር 6 11 ነው። አንድን ጽፌ አንድ አለኝ ነጥብ እናደርጋለን፣ ምክንያቱም ነጥብ ስላለ። ይቺን አንድ አለኝን ወስደን ከነጥብ በግራ በኩል ካለው ጋር እንደምራለን። 2 ሲደመር 0 2 ነው፣ ሲደመር 1 3። ስለዚህ ይሄ ማለት 3.10 ማለትና 3.1 ማለት ተመሳሳይ ስለሆነ ምርጫችንን ሄደን እናያለን ማለት ነው። ምርጫችን የሚለው ሀሌታ 2.3 አይሆንም፣ ለ23 አይሆንም፣ ሐመርሃ 3.1 መ31 ይላል። 3.1 ሐመርሃ ይኸው እዚህ ጋር ካልኩሌት አድርገን ያገኘነው ስለሆነ ሐመርሃ 3.1 የሚለው መልሳችን ይሆናል ማለት ነው። 26ኛ አንድ መኪና በሰዓት 40 ኪሎ ሜትር ቢጓዝ 240 ኪሎ ሜትሩን በስንት ሰዓት ይጓዛል? እንግዲህ በአንድ ሰዓት ስንት ይጓዛል? 40 ኪሎ ሜትር ይጓዛል። ስለዚህ ርቀት ተሰጠን ማለት ጊዜ ተሰጠን። ጊዜ በአንድ ሰዓት 40 ኪሎ ሜትር የሚጓዝ አንድ መኪና 240 ኪሎ ሜትሩን በስንት ይሸፍነዋል የሚለው 26ኛ። ስለዚህ እዚህ ጋር አንድ ሰዓት እኩል ይሆናል 40 ኪሎ ሜትር ከሆነ 240 ኪሎ ሜትሩን በስንት ሰዓት? ሀ በሚባል ሰዓት በማይታወቅ ሰዓት ይጓዘዋል ማለት። ስለዚህ እዚህ ጋር የምናደርገው ምንድነው?
ክሪስ ክሮስ ነው የምናደርገው ክሪስ ክሮስ። ስለዚህ ሀ ሲባዛ በ40 ኪሎ ሜትር እኩል ይሆናል 1 ሰዓት ሲባዛ በ240 ኪሎ ሜትር። ሀን ለማስቀረት የምንፈልገው የሚፈለገው እንዲቀርልን በማን እናካፍላለን? በ40 ኪሎ ሜትር እናካፍለዋለን በሁለቱም ሳይድ 40 ኪሎ ሜትር ይሄንንም በ40 ኪሎ ሜትር። ስለዚህ 40 ኪሎ ሜትር በ40 ኪሎ ሜትር ሲጠፋ ያ ማለት ጠፋ ማለት ተካፈለ ነው። 40 ኪሎ ሜትር በኪሎ ሜትር 40 ለ40 1 ነው። 1 ሲባዛ በሃ ማን ይቀረናል ማለት ነው? ሀ ይቀረናል። ሀ እኩል ይሆናል ኪሎ ሜትር በኪሎ ሜትር እናጠፋለን 0 በ0። ስለዚህ 24ን ለስንት ማካፈል? ለ4 6 1 ሰዓት ሲባዛ በ6 ምንም የለውም ምክንያቱም አሃዱ ወይም መግለጫው እዚህ ላይ ጠፍቷል። ስለዚህ 6 መግለጫው ማን ሊሆን ነው? ሰዓት ነው ማለት። ስለዚህ ምን ሆነ ማለት ነው? ሀ እኩል ይሆናል 1 ሲባዛ በ6 ማለት 6 ነው። 6 ምን ሰዓት። ስለዚህ 240 ኪሎ ሜትሩን በ6 ሰዓት ይጓዘዋል ማለት ነው። 27ኛ ቀ ከሸጋ ኢርቱ ወደረኛ ናቸው። አሁን ይሄ ዳይሬክት ፕሮፖርሽን እና ኢንዳይሬክት ፕሮፖርሽን የሚባል በእንግሊዘኛው፣ በዚህም ደግሞ ርቱና ኢርቱ 27ኛ ጥያቄ ላይ የሚጠይቀው ምንድነው? ቀ ከሸጋ ኢርቱ ወደረኛ ናቸው። እንግዲህ ሁለት ነገሮች በዓለም ላይ አንደኛው ሲጨምር አንደኛው የሚቀንስ ወይም ደግሞ በተመሳሳይ መልኩ ሁለቱም የሚጨምሩበት የውድድር ዓለም አለን ማለት ነው። እንዴት ነው ይሄ ሊሆን የቻለው? ለምሳሌ የመኪና ነዳጅና የሚጓዘው ርቀት ብናወዳድር ርቀቱ እየጨመረ ሲሄድ የአንድ መኪና የሚጓዘው ርቀት እየጨመረ ሲሄድ ነዳጅ እየጨረሰ ይመጣል ማለት ነው። ስለዚህ ነዳጅና የመንገድ ርዝመት ወይም ርቀት ምንድነው ማለት ነው? አንደኛው ሲቀንስ አንደኛው ጨመረ። አንደኛው ሲጨምር አንደኛው የሚቀንስ ከሆነ ምን ብለን እንጠራዋለን? ኢርቱ ወደረኛ እንለዋለን በአማርኛ፣ ወይም ደግሞ በእንግሊዘኛ ኢንዳይሬክት ፕሮፖርሽን ብለን እንገልጸዋለን ማለት ነው። ሌላው ደግሞ ለምሳሌ ሱቅ ይዘን ሄደን የምንገዛቸው እቃዎች ከሱቅ የምንገዛቸው እቃዎች ለምሳሌ የብር መጠን ስንጨምር የእቃውም በዛው ልክ እየጨመረ ነው የሚሄድ። የምናወጣው ወጪ ሲጨምር የእቃው የምንገዛው እቃ መጠንም እየጨመረ ብዛት እየጨመረ ይሄዳል። ይሄ ደግሞ ምንድነው? ዳይሬክት ፕሮፖርሽን ወይም ደግሞ ርቱ ይባላል ማለት ነው። ስለዚህ ሁለት ተወዳዳሪ ነገሮች አሉ። አንደኛው ኢርቱ ነው፣ ሁለተኛው ደግሞ ርቱ ነው ማለት። ስለዚህ አሁን እኛ የተሰጠን 27ኛ ጥያቄ ምንድነው የሚለው? ቀ ከሸ ጋር ኢርቱ ነው ያለን። ያ ማለት ነው አንደኛው ሲጨምር አንደኛው ይቀንሳል ማለት ነው። ዝምድናቸውን እንጻፍ። ዝምድና ምንድነው? ኢርቱ ነው ማለት ነው። ኢርቱ ማንና ማን ናቸው? ሸና ቀ። ቀና ሸ ወይም ሸና ቀ ማለት እንችላለን። ከዛ የተሰጠን የሸ ዋጋ ተሰጥቶናል። የሸ ዋጋ 4 ሲሆን ይላል። 4 ሲሆን ቀ ስንት ይሆናል አለ? ቀ 12 ነው። ቀ 12 ነው። ቀ 6 ሲሆን ሸ ስንት ይሆናል ነው ጥያቄው። እዚህ ላይ እንግዲህ የርቱ ወደረኛና የኢርቱ ወደረኛ የራሳቸው የሆነ ቀመር አላቸው ማለት ቀመሩን ማስተዋወስ ያስፈልጋል ማለት። ስለዚህ ርቱን እስኪ እንየው። ርቱ ወደረኛ ቀመሩ ቀ
እኩል ይሆናል ጠ ሲባዛ ሸ ነው። ቀ ሲባዛ ሸ ጠ ምንድነው? ጠ ምን ይባላል? መጣኝ ይባላል። ጠ መጣኝ መጣኝ ወይም ጠቋሚ ጠቋሚ ይባላል። በእንግሊዘኛ ስሎፕ እንለዋለን ማለት ስሎፕ y equal to mx እንላለን። y and x are variables while m is a slope of the line። እዛ ላይ ስንደርስ ደግሞ ይሄን እንማረዋለን እዚያ ግሬድ ሌቭል ላይ ስንደርስ ማለት። ስለዚህ መጣኝ ነው። ተለዋዋጮቹ እነማን ናቸው? ቀናሸ ናቸው። የኢርቱ ቀመር ደግሞ ኢርቱ ቀመሩ የኢርቱ ቀመር ቀ እኩል ይሆናል ጠ ኦቨር ሸ ነው። አሁን ይችን ፎርሙላ በደንብ መያዝ ያስፈልጋል ማለት ስራችን ሁሉ ስለነዚህ ሁለት ዝምድናዎች እነዚህን ቀመሮች ከያዝነው ልንሰራ የምንችለው። ስለዚህ የኛ አሁን የተሰጠነው 27ኛው ጥያቄ ኢርቱ ነው ስላለን ቀመራችን ማንን እንጠቀማለን? ቀ እኩል ይሆናል ጠ ኦቨር ሸ የሚለውን እንጠቀማለን ማለት። ስለዚህ መጀመሪያ የተሰጡን ስላሉ ቀ እኩል ይሆናል ጠ ሲካፈል ለሸ ቀ ተሰጥቶኛል ስንት? 12 እኩል ይሆናል ጠ አይታወቅም። ጠቋሚውን የምናገኘው ከሁለቱ ተለዋዋጮች ስለሆነ 4 ተሰጥቶኛል። ስለዚህ ይሄንን ጠን ለማግኘት ጠቋሚውን ክሪስ ክሮስ እናባዛለን ማለት ነው። ክሪስ ክሮስ እናባዛለን። ስለዚህ ጠ ሲባዛ በአንድ ጠ ነው እኩል ይሆናል 4 ሲባዛ በ12 ስንት ይመጣል? ጠ እኩል ይሆናል 48 ይመጣልናል ማለት ነው። ይሄ ጠቋሚ ነው። ጠቋሚ ቁጥራችን ሁልጊዜም ቢሆን ለአንድ ኢርቱ ወይም ለእርቱ አንዴ ካገኘነው ቋቢ ነው፣ አይለዋወጥ። ስለዚህ የሚለዋወጡት እነማን ናቸው? ቀናሽ አንደኛው ሲጨምር አንደኛው የሚቀንስ በምን? በኢርቱ። አንደኛው እየጨመረ ሲሄድ ሌላው የሚጨምር በማን? በርቱ። ከዛ ውጭ ግን ጠቋሚ ነው። ለርቱም ለኢርቱም ቋሚ ነው አንዴ ካገኘ ነው። ስለዚህ እዚህ ቀመር ላይ አሁን እዚህ ጋር የተጠየቀ ነው። ቀ ተሰጥቶኛል የቀ ዋጋ አሁን ቀ እኩል ይሆናል ብዬ ቀመሬን እጠቀማለሁ ማለት። ቀ እኩል ይሆናል ጠ ሲካፈል ለሸ። ይሄ ማለት ቀ 6 ተሰጥቶኛል ጠ አሁን እዚህ ላይ ካልኩሌት አድርገን አግኝተናል። ጠ ቋሚ ስለሆነ 48ን ነው የምናስገባ ኦቨር ማን አደረግን? ሸ። ስለዚህ አሁን ክሪስ ክሮስ ነው የቀረን ማለት ነው። ክሪስ ክሮስ እናባዛ 6 ሲባዛ በሸና 1 ሲባዛ በ48 ስለዚህ 6 ሲባዛ በሸ 6000 ሆነ ማለት እኩል ይሆናል 1 ሲባዛ በ48 48 ሲካፈል ለ6 ሲካፈል ለ6 ይሄን ካንሰል ስናደርገው የሸ ዋጋ ስንት ይመጣል? 48 ለ6 ስንት ይሆናል? 48 ለ6 8 ጊዜ ይደርሰዋል ማለት ነው። ስለዚህ የሸ ዋጋ ስንት ነው ማለት ነው? 8 ነው ማለት ነው። 8 ነው። 28ኛ ህግና ደንብን ማጥናት ነው የሚጠይቀው። ይሄ እዚህ ጋር የጎነ 3 እርዝመት ሊሆን የማይችለው ተብሎ ሊጠየቅ ይችላል። እዚህ ላይ መያዝ ያለብን የጎነ 3 እርዝመት ሊሆኑ የሚችሉ 3 እርዝመቶችን ለማወቅ በቀላሉ ከተሰጡት እርዝመቶች ትንንሽ የሆኑትን ደምረን ከተሰጡት እርዝመቶች ትልቅ ከሚባለው ጋር ስናወዳድር የትንንሾቹ እርዝመት ከትልቁ መብለጥ አለበት። ይህንን በደንብ ማስተዋል ያስፈልጋል። ከተሰጡን እርዝመቶች መካከል እኩል ከሆኑ ሁሉም እኩል ከሆኑ ምንድነው ሁለቱን እንደምርና ከአንደኛው መብለጡን ያ ቀላል ነው። ነገር ግን የተለያዩ እርዝመቶች በሚሰጡብን ጊዜ ትንንሽ እርዝመቱ ከተሰጡ ከሶስቱም እርዝመቶች ሁለቱን ትንንሾቹን ደምረን ከዛ ከተሰጡ እርዝመቶች ትልቅ ከሚባለው ጋር የሚበልጥ መሆን አለበት። የጎነ 3 እርዝመቶች ናቸው ለመባል እነዚያ 3 የተሰጡ እርዝመቶች ማለት ነው።
ስለዚህ ይሄንን ካጠናን በቀላሉ ምርጫችንን መመለስ እንችላለን። ከሚከተሉት ውስጥ የጎነ ሶስት ርዝመቶች መሆን የማይችለው የትኛው ነው የሚለን? መሆን የማይችለው እስኪ ሀሌታዋ ምንድን ነው የሚል? ሀሌታዋ 3 ሳንቲሜትር 4 ሳንቲሜትር 5 ሳንቲሜትር። ይሄንን በምናይበት ጊዜ 3 እና አሁን ከነዚህ ትንሾቹ እነማን ናቸው? 3 እና 4 ናቸው። ከሶስቱ 3 እና 4 እንደምራለን። 3 ሲደመር 4 ዳሽ እናደርግና 5 እናደርጋለን፣ እናወዳደራለን በሌላ አባባል ማለት። ስለዚህ 3 እና 4 እንደምረው ስንት ነው? 7። 7 ይበልጣል ከ5። ይሄ ልክ ነው። የምን መሆን ይችላል? የጎነ ሶስት ርዝመት መሆን ይችላሉ እነዚህ ነገሮች ማለት ነው። የማይችለው ስለሚለን አሁንም እንቀጥላለን ማለት ለ 8 6 10 ነው የሚለን 8 6 10። አሁንም ትንንሾቹ እነማን ናቸው? 6 እና 8 6 እና 8 እንደምር 8 ሲደመር 6 ዳሽ 10 ነው የምንለው ምክንያቱም 10 ስለሚበልጣቸው። ስለዚህ የሁለቱ ድምር ስንት ይወጣል? 14። 14 ይበልጣል ከማን? ከ10። ትክክል ነው። ስለዚህ የሁለቱን ትንንሾቹን ደምረን ከትልቁ ከ10 ስለበለጠ አሁንም ይሄ የምን መሆን ይችላል? የጎነ ሶስት ርዝመቶችን ይይዟል ማለት ነው። ኦኬ ወደ ሐመርሃ እንሂድ። ሐመርሃ 7 ይላል 5 9። ትንንሾቹ እነማን ናቸው? እዚህ ጋር ከሶስቱ መካከል ሁለቱ ትንንሾቹ 7 እና 5 ናቸው። እንደምራቸዋለን። 7 ሲደመር 5 7 ሲደመር 5 ዳሽ 9 ብለን ነው የምናወዳድረው። ስለዚህ 12 ይሆናል። 12 ይበልጣል ከ9 yes ትክክል ነው ማለት ነው። ሐመርሃም የጎነ ሶስት ርዝመትን ይዟል ማለት መ ላይ ስንሄድ 1 4 6 ይለናል። 1 4 6 ትንሾቹ እነማን ናቸው? 1 እና 4። ስለዚህ 1 ሲደመር 4 ዳሽ 6 ነው የምንለው። 1 እና 4 ስንደምር ስንት ይወጣል? 5። 5 ይበልጣል ከ6 ውሸት ነው። ሐሰት ሆነ ማለት እነዚህ ርዝመቶች 1 4 እና 6 የጎነ ሶስት ርዝመት መሆን አይችሉም። ስለዚህ የማይችሉት ስለሚል መን እንመርጣለን ማለት ነው። 29ኛ ጥያቄ መስመራዊ ያለ እኩልነት አረፍተ ነገር ነው የተሰጠን። 29 ሸ ሲደመር 10 ያንሳል ከ15። በሸ ቦታ ገብቶ መስመራዊ ያለ እኩልነት አረፍተ ነገሩን እውነት የሚያደርገው የቱ ነው ነው የሚል ምርጫ ላይ የተሰጠናለ። ሀሌታዋ 10 ለ 13 ሐመርሃ 9 መ 4። አሁን እነዚህን እየተካን ለማየት ተከተል ማየት እንችላለን። እዚህ ላይ እየደመር ለምሳሌ ሀሌታዋ እውነት መሆኑን ለማየት ሸ ቦታ ላይ 10 ተካለው ማለት ነው። ዜን 10 ሲደመር 10 ያንሳል ከ15 ነው። ይሄ ማለት ዚስ ኢምፕላይዝ 10 እና 10 20 ያንሳል ከስንት? ከ15። ይሄ ሐሰት ነው። 20 ከ15 አያንስም፣ አንሶም ማያቅ ወደፊትም አያንስም። ስለዚህ ይሄ አይሆንም ማለት ነው። ማን አይሆንም? ሀሌታው አይሆንም። ለ 13 እንተካለን። 13 ሲደመር 10 ያንሳል ከ15። ይሄ ማለት ይሄን ስንደምረው 23 ነው። 23 ያንሳል ከ15 ውሸት ነው፣ ሐሰት ነው። ይሄም አይሆንም። ሐመርሃ 9 ሲደመር 10 ያንሳል ከ15። ይሄ 19 ነው። 19 ከ15 አንሶ አያቅም። ስለዚህ ሐሰት ነው። ይሄም አይሆንም። መ 4 ይለናል። 4 ሲደመር 10 ያንሳል ከ15 this implies 14 ማለት ነው። ያንሳል ከ15 yes 14 ቀዳማይ ነው። የማን
የ15 ከ15 በአንድ ቀድሞ የሚገኝ ቁጥር ነው። ስለዚህ ያንሰዋል ማለት ነው። ስለዚህ መልሳችን መ ይሆናል ማለት ነው። መ ይሆናል ማለት 30ኛና የዚህ የሞዴል የመጨረሻው ጥያቄያችን ምን ይላል ብለን ስናይ ሁለት አንግሎች ዝርጋማዊ አንግሎች ናቸው። ተማሪዎች ታስታውሳላችሁ ስንጀምር ቀጥያማዊ የ74 ቀጥያማዊ ብለን የተወያየንበት ቀጥያማዊ ማለት ምን ማለት ነው? የሁለት አንግሎች ድምር 90 ሲመጣ ነው። እዚህ ጋር ደግሞ ዝርጋማዊ ነው ያለን። ዝርጋማዊ ለምሳሌ አንግል መና አንግል ቀ ዝርጋማዊ ናቸው ካልነ ድምራቸው 180 ዲግሪ ነው ማለታችን ነው። ስለዚህ አንግል መ ይላል። አንግል መ አሁን እነዚህ መደመር እንችላለን? አንችልም። ለምን? ተመሳሳይ ቁሞች አይደሉም። ስለዚህ መ ከቀጋ ሊደመር ስለማይችል ጥያቄው በምን መልኩ ገለጸልን? አንግል መ እኩል ይሆናል አንግል ቀ ሲቀነስ 50 ዲግሪ ብሎ ገለጸልን ማለት ነው። ለምንድን ነው ያመቻቸልን? ተመሳሳይ ቁሞች እንዲሆኑና እኛ የተፈለጉትን የአንግል መጠኖች እንድናገኝ ነው። ስለዚህ እዚህ መ ቦታ ላይ ማንን ተካለው ማለት ነው? አንግል ቀ ሲቀነስ 50 ከማን ጋር እኩል ስለሆነ ከመጋ። ስለዚህ አንግል ቀ ሲቀነስ 50 በማን ፋንታ? በመ ሲደመር ቀ ነው ማረግ። አንግል ቀ እኩል ይሆናል ስንት ሆነ? 180 ዲግሪ። አሁን ቀንና ቀን መደመር እንችላለን። ለምን? ተመሳሳይ ቁሞች ናቸው። ሁለት በቅንፍ እናረግና አንግል ቀ ሲቀነስ 50 ዲግሪ እኩል ይሆናል 180 ዲግሪ አረግ ነው ማለት ነው። ስለዚህ አሁን ይሄ ላይክ ተርሞችን እንዳሰባሰብ ነው ሁሉ ቁጥሮችንም እናሰባስባ ነው። because all constant numbers are like terms። ስለዚህ ሁለት በቅንፍ እናረግና አንግል ቀ እኩል ይሆናል 180 ዲግሪ ሲደመር 50 ዲግሪ። ይህ ማለት ሁለት በቅንፍ አንግል ቀ እኩል ይሆናል ይሄን ስንደምረው ስንት ይመጣል? 230 ዲግሪ። አሁን ቀን ለማግኘት ምንድነው የምናደርገው? ለሁለት ሁለቱም ሳይድ በሁለት አንድ አንግል ቀ ይቀረናል። አንግል ቀ እኩል ይሆናል ስንት መጣልን? 5 ዲግሪ 115 ዲግሪ መጣልን ማለት ነው። መ ስንት ይመጣል ብለን ስናስብ ከ180 ይሄን እንቀንሳለን። አንግል መ ወይም ደግሞ 50 እንቀንስለታለን ማለት አንግል መ ስንት ነው ስንል አንግል መ ማለት እኩል ይሆናል አንግል ቀ ሲቀነስ ምን ብሎናል? 50 ዲግሪ። ስለዚህ ምን እናደርጋለን? አንግል መ እኩል ይሆናል አንግል ቀን በቁጥር እንተካው በቁጥር ስንተካው ማን ነው? 115 ዲግሪ 115 ዲግሪ ሲቀነስ 50 ዲግሪ እንለዋለን። የምን ዋጋ ለማግኘት ማለት ነው። ስለዚህ ከ5 0 የአንድ ቤትን ከአንድ ቤት ስለምንቀንስ 5 ይሆናል ማለት ነው። ከ11 5 6 ይሆናል ማለት ዲግሪን እናስቀምጣለን። አንግል መ ስንት ሆነልን ማለት ነው? 65 ዲግሪ ሆነ ማለት ነው። የሚፈለገው ግን እዚህ ጋር ምንድነው ያለን? ቢሆን አንግል ቀ እኩል ይሆናል ዳሽ ነው ያለን። አንግል ቀ ስንት አገኘ ነው? 115። ስለዚህ ምርጫችን እናያለን። ሀሌታዋ 115 ዲግሪ ለ65 ዲግሪ ሐመርሃ 75 ይላል። ዲግሪ ጨምሩበት። ያው ምርጫ ዲግሪ መኖር ስላለበት ዲግሪ ያስፈልገዋል። የሐመርሃ አልተደረገበትም። 120 ዲግሪ። ለማንኛውም መልሳችን እንግዲህ እዚህ ላይ ሰርተን ያገኘነው የቀን ስለተጠየቅን ሀሌታዋ መልስ ይሆናል ማለት ነው። ሀሌታዋ ምን አለን? 115 ዲግሪ ይላል። የመን ቢጠይቀን ደግሞ ማን ነበር የሚሆነው? ለይሆን ነበር ማለት ነው። ለይሆን ነበር 65 ዲግሪ። ግን የተጠየቅነው ቀ ስለሆነ 115 ዲግሪ ይሆናል ማለት ነው። እንግዲህ ተማሪዎች እና ውድ ተከታታዮቻችን
ይህንን ሞዴል በዚህ መልኩ አጠናቀናል። በቀጣይ ደግሞ በተለያዩ ጥያቄዎች ተመልሰን እንደምንገናኝ እየነገርኳችሁ እንዲሁ ይሄንን ዩቲዩብ በሚገባ በመከታተል እንድታተርፉበት ምክሬ ነው። ደግመን እስከምንገናኝ ድረስ ሰላም ቆዩ፣ ሰላም ሁኑ።